ዲያቆናት ይብልዋ ለማርያም ዲያቆናት ይብልዋ ወይ ጸጎን ሳይሎ ድንግል በእንቲአዬ አብዝሂተን ብሎ ባለማስተዋል ሊሆን ይችላል። ነገሮችን ደግሞ በጥልቀት ካለማየት ሊሆን ይችላል። የትርጉም ለውጥ ማምጣቱን ሳታውቁ ሳትረዱ አሁን ላይ ግን እንዝ ታቅፍዩ ለሕፃንኪ ጽጌ ጻዳው ቀይ ሀመቤተ መቅደስ ቦይኪ በልት ታምሮ ወንስ ነይ ርግቤ ተናዝዝን። እንግዶቻችን እንኳን ደህና መጣችሁ። እንግዲህ በዛሬው ቆይታችን ስለ ዲያቆናት አንዳንድ ነገሮችን እያወራን እንቆያለን። እንግዲህ ስማችሁን በማስተዋወቅ ትጀምራላችሁ። ሰውን ጀምር። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ተመልካቾቻችን፣ አድማጮቻችን በእግዚአብሔር ስም እንዴት ዋላችሁ? እንደምን ቆያችሁ? አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንዲሁም የእናታችን የማምላክ ወላዲተ አምላክ ስሟ የተከበረና የተመሰገነ ይሁንልን። እንዲሁም ደግሞ እርሱን ብለው የተሰደዱ በሕይወታቸው በስራቸው እርሱን ደስ ያሰኙ ቅዱሳኑ ሁሉ እግዚአብሔር አምላክ በሰጣቸው ጸጋና ክብር መጠን ስማቸው የተከበረና የተመሰገነ ይሁንልን። ስሜ ዲያቆን መልካሙ እባላለሁ። እግዚአብሔር ይስጥልን። ዲያቆን መልካሙ ራሳቸውን አስተዋውቀውናል። ቀጣይ ዲያቆን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እስከ ሞት ድረስ በወደደና ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? አሜን። መመስገን የባህሪ ገንዘቡ የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነና የተወደሰ ይሆንልን። ስሜ ዲያቆን ዮሴፍ እባላለሁኝ። እሺ፣ እግዚአብሔር ይስጥልን። እንግዶቻችን ዲያቆናት ስማቸውን አስተዋውቀውናል። ከዚህ በመቀጠል እንግዲህ እያንዳንዳቸው የሚነግሩን ነገር ይኖራል ማለት ነው። ይህም እንግዲህ ምንድነው የሚሆነው? ከዲቁና ማዕረግ በፊት የነበራችሁን ቆይታ በትምህርት ሊሆን ይችላል፣ ከቤተሰብ ጋር ከአስተማሪ መምህሮቻችሁ ጋር ሊሆን ይችላል። በዚህ ሁኔታ ያላችሁን ቆይታ ትነግሩናላችሁ ማለት ነው። ከዲያቆን መልካሙ እንጀምራለን። ዲያቆን መልካሙ። እሺ፣ አመሰግናለሁ። ያው በድጋሚ እንደምቆያችሁ ማለት ፈልጋለሁ። ያው እንግዲህ ከዲቁና በፊት በመጀመሪያ እንደ ቤተክርስቲያናችን አስተምህሮ አንድ ሰው ወደ ዲቁና ማዕረግ ከመድረሱ በፊት በሁለት ዋና ዋና መንፈሳዊ ዝግጅት ማድረግ ይኖርበታል ማለት ነው። አንደኛ በግብረ ገብነት፣ ሁለተኛ ደግሞ በአብነት በትምህርቱ ዝግጅት ካደረገ በኋላ ወደ ዲቁና ማዕረግ ይደርሳል ማለት ነው። የመጀመሪያው ግብረ ገብነት ስንል እንግዲህ በክርስቲያናዊ አስተዳደጉ፣ ስነ ምግባሩ፣ የቤተ ክርስቲያንን ስርዓትና ትውፊት በማየት ከአባቶቹ ከወላጆቹ እንዲሁም ከቅርብ ቤተሰብና ከጓደኞቹ በመመልከት ስርዓትና በደንብ ተቀጥቶ ተሰርቶ ያድጋል፣ እስከዛን ድረስ ይደርሳል ማለት ነው። በሁለተኛ ደረጃ ደግሞ በትምህርት ነው። በአብነት ትምህርት ቆይታው ያሉትን የትምህርት ዘርፎች ማወቅ ይኖርበታል ማለት ነው። በዚሁ ዝግጅቶች ለምሳሌ እኔ ሳልፍ ያው በመጀመሪያ ከቤተሰብ ጋር ቤተክርስቲያን በመሄድ እንዲሁም ደግሞ ትምህርቱን ከመጀመሪያ በፊት ጉባኤ ቤቱን በማየት ሌሊትም ሊሆን ይችላል ከወላጆቼ ጋር እየሄድኩ የቤተክርስቲያን ቃል እግዚአብሔር ስሰማ ነበርና ያ የእግዚአብሔር ቃል የቃል እግዚአብሔር ፍቅር አድሮብኛል ማለት ነው። እና ከዛም በኋላ ያ ትምህርቱን መማር አሰብኩኝ እና በዛ ውስጥ አለፍ። ከዛ በአብነት ትምህርት ደግሞ ያው አካባቢያችን ገጠር ላይ ስለነበር ወላጅ የሆነ ትምህርት ስትለው የሆነ ከመታዘዝና ስራን ከመስራት የሆነ የምትርቅበት ስለሚመስለው ብዙም ፈቃደኛ አይሆኑምና
ፈቃደኛ አልነበሩም ነበር። እኔ ግን በግድ እየሾለኩኝ እያልኩም ያን ትምህርቴን ጀመርኩኝ። ከዛ ደግሞ አካዳሚክ በጎን እየተማርኩ ነበረ ያው 8-9 ዓመት አካባቢ እና ቀን ላይ ትምህርት የአካዳሚክ ትምህርታችን ወይም የአስኳላ ትምህርታችን እየተማር ከሰዓት ደግሞ ከመሸ በኋላ ማታ ማታ እየሄድን እንማር ነበር ማለት ነው። በጊዜው ለቤተሰብ ስንታዘዝ ስለነበር የቀን ትምህርት የሚባለው እንግዲህ የንባብ ትምህርት ማለት ነው። የንባብ ትምህርት የመማር እድል ብዙም አላገኘሁትም ነበር። ነገር ግን በአካዳሚክስ እየተማርኩ ስለነበር ቀለማትን፣ ፊደላትን በዚያ ላይ ይቻለው። ከዛ በኋላ ደግሞ እድሉን ካገኘሁት በኋላ የቤተ ክርስቲያን ትምህርት ንባቡን ተነሹንና ተጣዩን እንድለይ ወደ ትምህርት ቤት ወደ ጉባኤው ገብቻለሁ ማለት ነው። ለምሳሌ ከንባብ እንግዲህ ቤተ ክርስቲያናችን በደንብ አሰናድታ ያዘጋጀችው ነው ትምህርት የቤተ ክርስቲያን ትምህርትና ከሀው ጀምሮ እስከ መልእክተ ዮሐንስ መጽሐፍ ቅዱስን የዮሐንስ ወንጌል እንዲሁም አራት ወንጌላውያንን የወንጌል መጻሕፍት መማር እስከ መማር ድረስ ይደርሳልና ለምሳሌ ከሀው ብንጀምር ሀግዕዝ፣ ሁካኤብ፣ የሳልስ፣ ሐራብ፣ የሐምስ፣ ህሳድስ፣ ሆሳብ እያለች ታስተምራለች ማለት ነው። ያን ተማር። ከዛ እንደገና ደግሞ ወደታች እንሄዳለን ማለት ነው። ሀግዕዝ፣ ለግዕዝ፣ ሀግዕዝ፣ መግዕዝ እየተባለ ወደታች ይዘለቃል እስከ ፈ ድረስ። እንዲሁም ደግሞ ሁካኤብ፣ ሉካኤብ እየተባለ ይዘለቃል ማለት ነው። በልምድ ብቻ የፊደላቱን ቅርጽ የሆሄያቱን ቅርጽ ሳያውቅ በልምድ ብቻ እንዳይጓዝ ደግሞ አቡጌዳ የሚል ትምህርት ቀርጻ በአቡጌዳ ታስተምራለች ማለት ነው። አቡጌዳ ሄውዞ እያለ የቀለማቱን ቅርጽ እንዲለይ በልምድ እንዳይሄድ ብላ ያን አቡጌዳን አዘጋጅታ በዚያ ተምረው እንዲያልፉ አድርጋለች ማለት ነው ቤተክርስቲያናችን። ከዛ ያን አቡጌዳን ከዘለቅን በኋላ ወደ መልእክተ ዮሐንስ እንሄዳለን። ያው መልእክተ ዮሐንስ እንግዲህ እንደምታውቁት በአብነት ትምህርት ያለፋችሁ አባቶች፣ ወንድሞች እንደምታውቁት መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ የሚለው ትምህርት ማለት ነው በመጀመሪያ በቁጥር ይጀመራል። መልእክት እየተባለ በቁጥር ይጀመራል። ከዛ ደግሞ በወርድም ወደ በቁምም ይዘለቃል። ከዛ ወደ ዮሐንስ ወንጌል ወደ አራቱ ወንጌላውያት መጻሕፍት ይሄዳልና ያን ትምህርት እየተማር እንዲሁም ደግሞ ማታ ማታ ውዳሴ ማርያም ሰዓት ገጽ ጀምሮ ውዳሴ ማርያም ተምረን ስርዓተ ቅዳሴን ከተማርን በኋላ ወደዚህ ማዕረግ እግዚአብሔር አምላክ ፈቅዶ ደርሰናል ማለት ነው። አመሰግናለሁ። እሺ፣ እግዚአብሔር ይስጥልን ዲያቆን መልካሙ። ይሄን በሚመስል መልኩ የመጡበትን ታሪክ አስቃይተውናል። ከዚህ በመቀጠል ዲያቆን ዮሴፍ ይነግሩናል ማለት ነው ደግሞ እነሱ የመጡበትን ሁኔታ። እሺ፣ እግዚአብሔር ይስጥልን። አመሰግናለሁ። ብዙውን መምህራችን ተናግረውታል። ግን ያው ከኔ ወደ እኔ ደግሞ እንዴት ወደ ከድቁና በፊት ወደ ነበረው የአብነት ትምህርት ቤት ህይወት ስንሄድ ምንድነው እንደማንኛውም የኢትዮጵያ ኦርቶዶክስ አማኝ በመጀመሪያ ኬጅ ምናምን የሚባለው እኔ በአብነት ትምህርት ቤት ነው ያሳለፍኩት ማለት ይችላሉ። በመጀመሪያ ወደ መምህሬ ተወሰድኩ። ያው ከቤተሰብ ጋር ሆኜ እዛ ደግሞ የአሁ ትምህርት ጀምሬ ወደ ላይ መቀጠል ጀመርኩ። እያለ ያው በልጅነትም ስለሆነ የጀመርኩት የነበረው ያው ትምህርቱ በመጀመሪያ አካባቢ ትንሽ ያስቸግር ነበረ። በኋላ ግን ያው እያልኩ መጻሕፍት እየተገዙልኝ እንደዚህ ከቤተሰብም ማበረታቻ ምናምን ነበረ። እሱን እየተጠቀምኩ ውዳሴ ማርያም፣ ቅዳሴ እያልኩ ወደ ላይ መሄድ ጀመርኩ ማለት ነው። መጀመሪያው ካው ጀምረን እየተማርን ሄድን። እኔ ያው መጀመሪያ አብነት ትምህርት ከመጀመሪያ በፊት ያው ይሄንኛውን ትምህርት አልጀመርኩም ነበር የዓለማዊን ትምህርት እና በአብነት ትምህርት ነው ብዙውን የዓለማዊን ትምህርት ያጠናቀቁት እና በዛ ምክንያት ኬጂም አልተማርኩም። ወዲያውኑ ወደ አንደኛ ክፍል ነው የገባሁት ማለት ነው። ይሄ አንድ የአብነት ትምህርት ቤት ለኔ ያበረከተልኝ የምለው አንድ አስተዋጽኦ ነው ማለት ነው። ከዛ እያለ ያው አንዳንድ የሥርዓተ ድቁና ትምህርቶችን ካጠናቀቁ በኋላ ወደ
አቡነ ስምዖን የሚባሉ ጳጳስ ነበሩ የኛን ሀገረ ስብከት የሚመሩት። እነሱ ጋር ተወስጄ የድቁና ክህነትን ተቀብያለሁኝ ማለት ነው። ከዛ በፊት እንግዲህ አንዳንድ አጋጣሚዎች ይኖራሉ። በልጅነትም አፋችን ትምህርቶችን ስንላቸው በጣም ያስቸግሩን የነበሩ ነበሩ። ከደከ ሰይጣን እያልን ነው የተማርነው። ከደከ ሰይጣን የሚለውን እሱን እንግዲህ አሁን ላይ ሆኜ ሳየው ለኔ ትንሽ ያስቀኛልና እንደ አጋጣሚም የምቆጥረው ከሆነ ይሄን ነው የምቆጥረው። ሌላው እንግዲህ በአብነት ትምህርት ቤት እስከ ድቁና ያለው ታሪክ ያው ብዙም ረዝም የሚባል አይደለም። ከድቁና በኋላ ያለው ይረዝማል። ምክንያቱም ከድቁና በኋላ ያለኝ ጊዜ በጣም ረዝም ስለሆነ እሱ ይረዝማልና በልጅነቴ እንግዲህ ማስታወሳቸው እነዚህ ነው። ያው እንደማንኛውም ሰው በልጅነቴ ሁሉም ኢትዮጵያዊ ወጣት ትምህርት የሚጀምረው በቤተ ክርስቲያን ነው። አሁን ዲያቆን የመሆኑ የመጨረሱ ያለመጨረሱ ነገር ሌላ ነገር ቢሆን እስከ ሮብ ውዳሴ ማርያም ደርሶ የሚተው ይኖራል። ሙሉ አሁን ብዙ ቢጠየቅ ቤተ ክርስቲያን ሄዶ እንደዚህ የአብነት ትምህርትን ያልተከታተለ የለምና እንደዛ እንደመሆኑ ያው የኔ ያለፍኩበት የአብነት ትምህርት ከድቁና በፊት የነበረ የህይወት ታሪክ ይሄን ይመስላል። በዚህ መልኩ አስቃኝተውናል። ዲያቆን ዮሴፍ ቃልዎት ያሰማልን። እንግዲህ ወደ ዋና ጥያቄያችን እንገባለን ማለት ነው። የመጀመሪያ ጥያቄያችን የምናደርገው ለዲያቆን መልካሙ ዲቁና ማለት ምን ማለት ነው የሚለውን ጥያቄና እንዴት እንደተጀመረ ይነግሩናል ማለት ነው። ወደ ዲያቆን መልካሙ ሄዳለን። እሺ አመሰግናለሁ። እንግዲህ ያው ዲያቆን ማለት ምን ማለት ነው? አመጣጡስ ምንድነው? እንዲሁም ደግሞ ከሊቃውንት ዘመን ታሪክ ጋር ተያይዞ ያለው አመጣጥ እንዴት ነው የሚለውን ከሶስት ከፍል ስናየው መጀመሪያ ዲያቆን ማለት ያው ቃሉ የግሪክ ቃል ነው። እንግዲህ አንድ ቋንቋ ከብዙ ቋንቋዎች እየተዋሰ ቋንቋዎችን እንትን ይላል ያዋቅራልና ግዕዝም አማርኛም ከግሪክ የተዋሱት ብዙ ቃላቶች አሉ። ለምሳሌ እንደነ ጳጳስ፣ ቄስ የሚሉት የተወረሱ ወይም የመጡ ናቸው። ስለዚህ ከነዚህ መካከልም አንዱ ዲያቆን የሚለው የግሪክ ቃል ነው። ዲያኮኖስ ከሚለው የግሪክ ቃል የወጣ ሲሆን ትርጉሙ ደግሞ አገልጋይ ማለት ነው ማለት ነው። ዲያቆን የሚለው እንግዲህ አገልጋይ ይባላል። በጣም በቤተክርስቲያናችን ብዙ አገልግሎቶች አሉ እና ከነዚያ አገልግሎቶች ውስጥ ደግሞ አንዱ የዲቁና አገልግሎት ነው ማለት ነው። የዲቁና አገልግሎት ምን እንደሚመስል በሚቀጥሉት ጥያቄዎች ልናየው እንችላለን ማለት ነው። ከዛ ሲቀጥል አመጣጡ እንዴት ነው? አመጣጡ የመጽሐፍ ቅዱሳዊ መሰረት ያለው ነው ማለት ነው። መጽሐፍ ቅዱሳዊ መሰረት ያለው በዚህ በሐዋርያት ሥራ ምዕራፍ 6 ቁጥር 1 ላይ ምን ይላል? ወውእታ አሚረ በዙ ህዝብ ወግዕዝዎሙ እለ ማረሚ አርድእት ለአይሁድ እስመ ይሬእይወን ለመበለታት ይሆን እንዘ ይጸመዳ ኩሎ አሚረ ወያስትታ ተልእኮቶን ይላል ማለት ነው። ከዛ ወፀውእዎሙ አሰርቶ ክሌቱ ለኩሉ ህዝብ ወይቤልዎሙ እይደልወነ ከመንህድግ ቃለ እግዚአብሔር ወንጸመድ ማዕዳተ ይልና እንግዲህ ወደ አማርኛው ስንመልሰው በዚህ ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጉሩባቸው። ምን አሉ? በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ስለነበር ማለት ነው። 12ቱም ደቀ መዛሙርት ህዝቡን ሁሉ ሰበሰቡና ጠርተው የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ አይገባንም። ስለዚህ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን ከእናንተ መካከል ምረጡና ለዚህ ጉዳይ እንሾማቸዋለን ብለው ሐዋርያት መጀመሪያ በመንፈስ ቅዱስ የተመሰከረላቸውን 7 ዲያቆናትን መርጠው እንደሾሙ እንመለከታለን ማለት ነው። ከዛ በኋላ እነዚህ ዲያቆናት ማዕድን እንዲያገለግሉ ያሉትን ከአረማውያን ወይም ከሌላ አምልኮ ጣዖት የነበሩትን ወደዚህ ወደ አሚነ ክርስቶስ የመጡትን ምዕመናን እንዲያገለግሉ ማዕድ እንዲያገለግሏቸው እንዲሁም ደግሞ ሐዋርያት አባቶቻችን እነሱ ደግሞ በአስተምሮ በስብከትና በማጥመቅ በተለያዩ በተሰጣቸው የክርስቶሳዊ ትእዛዝ መሰረት እንዲያገለግሉ እነዚህ ዲያቆኖች ተሾመው እናያለን ማለት ነው። እና
መጽሐፍ ቅዱሳዊ መሰረት ያለውና ሐዋርያዊ የሆነ እንደሆነ እንረዳለን። መጽሐፍ ቅዱሳችን ይነግረናል ማለት ነው። የመጀመሪያዎቹ ሰባቱ ዲያቆናት የሚባሉት ማን ናቸው ስንል የመጀመሪያው ቅዱስ እስጢፋኖስ ነው። ፊልጶስ፣ ጵሮኮሮስ፣ ኒቃሮና፣ ጢሞና፣ አርሜናና ኒቆላዎስ ናቸው። እንግዲህ ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ተገልጸው እናገኛቸዋለን ማለት ነው። ሐዋርያት አባቶቻችንም እጃቸውን ጭነው ሾመዋቸዋል። ከዚያ ይህ የዲቁና አገልግሎት ወይም የዲቁና ማዕረግ የዲቁና ሲመት ከዛ ጊዜ ይዞ እስካሁን ድረስ ሐዋርያዊ እንደሆነ ቀጥሏል ማለት ነው። ከቅዱስ እስጢፋኖስ ቀጥሎ በሊቃውንት ዘመን የነበሩ በጣም ብዙ ታዋቂ ዲያቆናት እናገኛለን። ቤተክርስቲያናችን ያስቀመጠችልን ትውፊት ይነግረናል፣ ያስተምረናል ማለት ነው እና በቤተክርስቲያናችን ታሪክ በአዋልድ መጻሕፍት እንዲሁም ደግሞ በስንክሳሩ ብዙ ዲያቆናትን ዲቁናን ይዘው በእውቀታቸውና በገድላቸው ቤተክርስቲያን ያገለግሉ የቤተክርስቲያን ሰው ሲሆኑ ብዙ ዲያቆናትን እናገኛለን ማለት ነው። ለምሳሌ ቅዱስ ኤፍሬም ሶርያዊን ስናይ እሷን ታላቅ የቤተክርስቲያን ሊቅ እና ደራሲ ነበር። በጣም ብዙ መጻሕፍትን የደረሰ ነው። እሱ አሁን ለምሳሌ በዲቁና አገልግሎት እስከ መጨረሻው ድረስ እንደፈጸመ ይነግሩናል መጻሕፍት ማለት ነው። በዚህ በመጽሐፈ ስንክሳር ሰኔ 15 እንዲሁም ደግሞ በነ ቅዱስ ባስልዮስ ተገልጾ ይገኛል ማለት ነው። ለምሳሌ ቅዱስ ባስልዮስ ቅስና ሊሰጠው ፈልጎ እያለ እሱ ግን አይገባኝም ብሎ ከዛ በኋላ በትህትና ማለት ነው አይገባኝም ካለ በኋላ እሱ አስገድዶ ሹሞት በዚያ ሲመተ ዲቁና ግን እስከ መጨረሻው ድረስ እንደጸና ብዙ መጻሕፍትን በመድረስ ለቤተ ክርስቲያናችን ትልቅ አስተዋጽኦ እንዳበረከተ ይነግረናል ማለት ነው። በሁለተኛ ደረጃ የምናገኘው ቅዱስ አትናቴዎስ ሐዋርያዊ ነው። እንግዲህ ቅዱስ አትናቴዎስ ሐዋርያዊ በ325 በኒቅያ ጉባኤ ከተሰበሰቡት ኤጲስቆጶሳት ወይም ጳጳሳት መካከል አንዱ እለእስክንድሮስ ወይም አሌክሳንድሮስ የሚባለው ጳጳስ ነበር እና እሱን ተከትሎ የሱ ሹም ጸሐፊ ሆኖ ተከትሎ ሄዶ በዛ በጉባኤው ግን ትልቅ አስተዋጽኦ ያበረከተ ለምሳሌ ከጸሎተ ሃይማኖት የተደረሰው በዛን ጊዜ ነበርና ከጸሎተ ሃይማኖት አንዱ ዘዕሩይ ምስሌሁ የሚለውን እርሱ እንደጨመረው ቅዱሳት መጻሕፍት ይነግሩናልና ትልቅ የቤተ ክርስቲያን አባት አምድ ተብሎ የተጠራ እንዲሁም ደግሞ በዚህ ታላቅ ጉባኤ ኑሮ ትልቅ አስተዋጽኦን ያበረከተበት ጊዜ የዲቁና ጊዜው ነበርና እነዚህን የመሰሉ ዲያቆናት እያሉ ብዙ አስተዋጽኦ ያበረከቱ አባቶችን እናገኛለን ማለት ነው። በሶስተኛ ደረጃ ደግሞ የኢትዮጵያዊ ሊቅ ቅዱስ ያሬድ ገና በዲቁና ማዕረግ ማለትም ገና ወደ ቅስና ከፍ ወዳሉ ማዕረጎች ሳይደርስ በዛ በዲቁና ማዕረግ እያለ ወደ አርያም ተነጥቆ የሱራፌልን የሰማያውያን ዝማሬዎችን ዜማዎችን እንዳመጣ በመንፈስ ቅዱስ ፈቃድ ይህን ቅድስና እንዳገኘ መጻሕፍት ወይም ቤተክርስቲያናችን ተነግረናለች ማለት ነው እና ከዛ በኋላ በዲቁና ማዕረግ ይህን ካደረገ በኋላ ምናኔን መርጦ ወደ ምናኔ እንደገባ ሐቢብን ወይም ሊቀ ዲያቆን ሐቢብን እናገኛለን። በጣም ብዙ የቤተ ክርስቲያን አባቶች በዲቁና ማዕረግ ሆነው ቤተ ክርስቲያን እንዳገለገሉ በገድላቸው፣ በድርሰታቸው፣ በስብከታቸው፣ ባስተምሯቸው ቤተ ክርስቲያንን እንዳገለግሉ እናያለን ማለት ነው እና ዲቁና ማለት የቤተ ክርስቲያናችን የመጀመሪያውና መሰረት ተብሎ የሚገለጽ ማዕረግ ነው። በመምህራችን ለዲያቆን ቃል ያሰማልን። ስለ ዲቁናና ስለ አመጣጡ እንግዲህ በዚህ መልኩ ሊቃውንት መጽሐፍ እንዲሁም ከሌሎች አዋልድ የቤተክርስቲያን መጽሐፍቶች እያጣቀሱ በሚገባ መልኩ ነግረውናል። ቃልበት ያሰማልን። ሁለተኛውን ጥያቄ የምጠይቃቸው ዲያቆን ዮሴፍን ነው። ዲያቆን ዮሴፍ እንግዲህ ጥያቄ የሚሆነው ዲያቆናት ማድረግ ያለባቸውና ማድረግ የሌለባቸው ብላችሁ የምታስቡት ከዲያቆናት
ሊሰሩት ወይም እንዳይሰሩት የሚችሉት ነገር ካለ እሱን ብታብራሩልን። እሺ እግዚአብሔር ይስጥልን። እንግዲህ ዲያቆናት ቢያደርጉትና ባያደርጉት ተብሎ እንግዲህ በመጽሐፍ ቅዱስ የተቀመጠ ነገር አለ። ፍትሐ ነገሥት ቤተክርስቲያናችን ፍትሐ ነገሥት መጽሐፍም ስለ ዲያቆናት፣ ስለ ካህናት፣ ስለ ቀሳውስት፣ ስለ ኤጲስቆጶሳት ስለ ሁሉም ያስቀመጠው እንደ ሕግ የተቀመጠ አለ ማለት ነው። እንግዲህ ዱስ ኤንድ ዶንትስ የምንለው ነገር አለ። ቢያደርጉትና ባያደርጉት የምንለው መጀመሪያ መደረግ ያለበትን ነገር ከዛ ስንጀምር በመጀመሪያ መምህራችን እንዳስረዱት ያው ዲያቆን ማለት በአዲሱ የመጽሐፍ ቅዱስ ትርጉምትም ገጽ 242 ላይ እንደተቀመጠው ዲያቆን ማለት ባጭሩ አገልጋይ ሊያገለግል የተሾመ ማለት ነው። እንግዲህ የሚያገለግለው ብዙ ነው። ካህኑን ይራዳል፣ ምዕመናንን ይራዳል፣ የታመሙትን ይጎበኛል። ከዚህ አንፃር ዲያቆን አገልጋይ ተብሎ ትርጉም ፍቺ ተሰጥቷል ማለት ነው። እንግዲህ አገልጋይ ከሚለው ተነስተን ምን ቢያደርግ ጥሩ ነው ወደሚለው ስንሄድ ምንድነው መጀመሪያ ሐዋርያው ቅዱስ ጳውሎስ በጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 9 ላይ እንደሚናገረው በንጹህ ሕሊና የሃይማኖትን ምስጢር የሚይዙ መሆን አለባቸው ይላል። ዲያቆናት እንግዲህ በቤተ ክርስቲያናችን ውስጥ ዲያቆን ሲሆን ካህን ሲሆን የየራሱ የሆነ ድርሻ አለ። አሁን በቤተ መቅደሱ አገልግሎት ጊዜ ዲያቆናት መንበርን መንካት አይችሉም፣ ጽላትን መንካት አይችሉም። ይሄ ለካህናት የተሰጠ ነው። እንደዛም ሆኖ ደግሞ ለዲያቆናት የተሰጠ የሥራ ዘርፍ አለ። ስለዚህ ያንን በስርዓት ይዘው ሊያገለግሉ ይገባል። ሲቀጥል ደግሞ በምስጢር ደረጃ የሚነገሩ የቤተክርስቲያኖችን ስርዓት መጠበቅ የሚችሉ መሆን አለባቸው። የመጀመሪያው ምስጢርና እምነትን በንጹህ ሕሊና ሆነው መጠበቅ አለባቸው፣ በንጹህ ሕሊና ማለት ነው። በሁለተኛ ደረጃ የምናየው እንግዲህ ድሆችና በሽተኞችን መጎብኘት ነው። ዲያቆናት መጀመሪያ የተሾሙት ሐዋርያት ጋር የነበሩትን ሰዎች በማዕድ አገልግሎት ሊያገለግሉ ነበረ። እንግዲህ ሐዋርያት ስራ ሲበዛባቸው እኛ የክርስቶስን ወንጌል ልንሰብክ ነው ወይስ ማዕድን ልንባርክ ነው ብለው ስራ ሲበዛባቸው ዲያቆናትን ስራ ለመስጠት የነሱን ስራ በጎን እንዲያግዟቸው ለማድረግ ተሾሞ ከዛ በኋላ የዲቁና ስርዓት አገልግሎቱ እያደገ አሁን ያለንበት ደረጃ ላይ ደርሷል ማለት ነው። ከዛ መካከል እንግዲህ ድሆችንና በሽተኞችን መጎብኘት በሐዋርያት ሥራ ምዕራፍ 6 ላይ ዲያቆናት የተሾሙት ማዕድን ለማገልገል ፍትሐዊ የድሆች እንክብካቤ እንዲኖር ነው ይላል በሐዋርያት ሥራ ላይ ማለት ነው። እና የቤተ ክርስቲያኒቱ ዓይንና ጆሮ በመሆን የተቸገሩትን እስከ መርዳት ለቤተ ክርስቲያን እስከ ማቅረብ የታመሙትን ሰዎች ለጸበልም ሊሆን ይችላል፣ ካህናት እንዲጎበኟቸውም ሊሆን ይችላል የማድረግ ኃላፊነት አለባቸው ማለት ነው። በሶስተኛ ደረጃ የምናየው እንግዲህ ትሕትናና የጸጥታ ህይወት ያላቸው ቢሆኑ ይመረጣል። ዲያቆናት በየጭፈራ ቤቱ አይገኙም። ዲያቆናት ብዙ ጫጫታ የበዛበት ቦታ ላይ አይገኙም። የእግዚአብሔር ስም የማይጠራበት ቦታ ላይ ዲያቆናት መገኘት የለባቸውም። ስለዚህ ትሕትና ያላቸውም ሊሆኑ ይገባል። ዲያቆናት ትዕቢተኞች ከሆኑ እንግዲህ ዲያብሎስ በትዕቢቱ ከነበረው ዙፋን ከክብሩ እንደተዋረደ ይታወቃል። ስለዚህ ትዕቢት ያለበት ዲያቆን ጊዜው ይርዘም እንጂ ክህነቱን የሚያጣበት ብዙ አማራጭ ሊኖር ይችላል ማለት ነው። ስለዚህ ትሕትናን ከንጽህና ጋር አያይዘው የሚሄዱ ሊሆን ይገባቸዋል ማለት ነው ዲያቆናት። ሌላው እንግዲህ ዶንትስ ወደሚለው ወይ ደግሞ ዲያቆናት ባያደርጉ ወደሚባለው ስንሄድ ዲያቆናት ድርብ ምላስና ሐሜተኞች ሊሆኑ አይገባም። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ላይ ምን ይላል? እንዲሁም ዲያቆናት ጭምቶችና ሁለት ምላስ የሌላቸው ሊሆኑ ይገባል ይላል። ይሄ ማለት ምንድነው? ሁለት ምላስ ስንል ዲያቆናት እንግዲህ ቤተክርስቲያን መጥተው ቅዳሴ ይቀድሳሉ፣ ብዙ ነገር ያደርጋሉ። ለምሳሌ በቅዳሴያችን መጀመሪያ ላይ ዲያቆኑ ወደ ውጭ ወጥቶ በእንተ ቅድሳትን ሊያነባ አካባቢ ይህ የአባቶቻችን የሐዋርያት ትእዛዝ ነው፣ ሰው በልቡ ቂምና በቀልን ቅናትና ጸብን በባልንጀራው ላይ በማንም ላይ ቢሆን አያዝ እያለ ዲያቆኑ ይናገራል ማለት ነው። ነገር ግን የዲያቆን ውጭ ወጥቶ ቂምን የሚይዝ ከሆነ ከሰዎች ጋር ጥሩ መግባባት ከሌለው ይሄ ምንድነው? ሁለት ምላስ እየተናገረ ነው ማለት ነው ያ ዲያቆን። ስለዚህ ዲያቆናት ድርብ ምላስና ሐሜተኞች የሆኑ አይገባም ሲል ሐዋርያው ቅዱስ ጳውሎስ ይነግረናል ማለት ነው። ሌላው ያው ከመታመንም አንፃር
አንዳንዴ ቤተክርስቲያን ውስጥ ስንሆን ተገደን የምንተገብራቸው ነገሮች ይኖራሉ። ምክንያቱም የሃይማኖቱ ስርዓት ስለማይፈቅድልን ቤተክርስቲያን ላይ ጨዋጨዋ፣ ውጭ ስንወጣ ደግሞ ሃይማኖታችን ሌሎች ክርስቲያኖችን የማይሰብክ ያኗኗር ዘይቤ የሚኖረን ከሆነ ይሄ ዲያቆናት እንዲያደርጉ ተብሎ ከታዘዘው የመጽሐፍ ቅዱስ ስርዓት ውጭ ነን ማለት ነው። በሁለተኛ ደረጃ ምን ነው እንግዲህ ትዕቢትና ካህናትን አለማክበር፣ ቅድም ያነሳነው ነው። ትዕቢትና ካህናትን አለማክበር ያው ዲያቆናት ያለ ቀሳውስት ፈቃድ ቤተክርስቲያን ውስጥ ቅስና ከድቁና ቀጥሎ የሚመጣ የክህነት ስርዓት ሲሆን ከድቁና ቅስና እንደሚበልጥ የታወቀ ነው። ስለዚህ ዲያቆን ካህኑ ያዘዘውን ሊሰራ ይገባል፣ ካህኑ ሊራዳ ይገባል እንጂ ካህናት ጋር የስልጣን እኩልነት እንዳለ አስመስሎ ቤተክርስቲያን ውስጥ በአገልግሎት መሳተፍ ልክ አይደለም ማለት ነው። ካህናትን መታዘዝ ማክበር ያስፈልጋል። አሁን በዚህ በእኛ ዘመን የሚታየው ዲያቆናት ያው ካህናትን የማያከብሩበት ነገር አልፎ አልፎ እንዳለ ስለምናይ ማለት ነው። ስለዚህ በሁለተኛ ደረጃ ትዕቢትና ካህናትን አለማክበርን ማስወገድ አለባቸው። በሶስተኛ ደረጃ ዓለማዊና ሰካራምና የገንዘብ ፍቅር ያለው መሆን የለበትም ይላል ቃሉ። ለብዙ ወይን ጠጅ የማይገዙ ርካሽ ረብ የማይወዱ ሊሆኑ ይገባቸዋል ይላል። ይሄም በጢሞቴዎስ መልእክት ምዕራፍ 3 ቁጥር 8 ጀምሮ የምናገኘው ነው ማለት ነው። ዓለማዊና ሰካራም የገንዘብ ፍቅር የሚለው ምንድነው? ዲያቆናት እንግዲህ ከቤተክርስቲያን ንብረትና ዕቃ አጠገብ ያሉ ናቸው። ብዙ ጊዜ ሁላችሁም እንደምታውቁት ሙዳየ ምጽዋት ውጭ ቢቆይ ምዕመናን ለቤተክርስቲያኑ መባ ቢሰጡ ዲያቆናቶች ናቸው ሰብስበው ወደ ሙዳየ ምጽዋትም ሊሆን ይችላል ወደ ተለያየ ንብረቶችን ቅድስት ቤተክርስቲያን ወደምታስቀምጥበት ቦታ የሚያስቀምጡት ዕጣንም ጽዋፍም ሁሉንም ቢሆን በቅድሚያ ዲያቆናት ናቸው። ምክንያቱም ለማገልገል ህዝቡን ለመራዳት የተቀቡ ወይ ደግሞ የተሾሙ ስለሆኑ ማለት ነው። እና የገንዘብ ፍቅርና ዓለማዊ ነገርን የማይፈልጉ መሆን አለባቸው። ሌላው እንግዲህ ህዝብን የሚያሰናክል አኗኗር መኖር የለባቸውም ወይ ደግሞ ይሄን መተው አለባቸው። ቤተክርስቲያን መልአክ መስሎ በውጭ ግን በጠባይ ባለባበስና በንግግር ምዕመናንን የሚያሰናክል የቤተክርስቲያን ስም የሚያሰድብ ተግባርን መፈጸም የለባቸውም። ይሄ እንግዲህ ማድረግ የሌለባቸው ነው ማለት ነው። ሌላው እንግዲህ አንድ እንደማጠቃለያ እዚህ ጋር ዲያቆናት ራሳቸውን በትምህርት ማጎልበት አለባቸው። በፊት የቤተክርስቲያን ስርዓት አንድ ዲያቆን የሚሾመው እንግዲህ አባቶቻችን ምን ይላሉ? አንድ ሰው ሲሾም ትሕትና ይኑረው ይላሉ። ምክንያቱም በትሕትናው ሰዎችን ይስባል፣ መናፍቃንን በትሕትናው ሰዎችን ይስባል ይባላል ማለት ነው። ትሕትና ባይኖረው ዕውቀት ይኑረው፣ ዕውቀት ካለው መናፍቃንን ተከራክሮ ይመልሳል ይላሉ ማለት ነው። እና ዲያቆናት ትሕትና ያስፈልገናል፣ ግድ ነው። ከዛ ደግሞ ምንድነው በዕውቀት ራሳችንን ማጎልበት ይኖርብናል ማለት ነው። በፊት የቤተክርስቲያን ስርዓት አንድ ሰው ክህነት ሲሰጥ ቢያንስ አራቱ ወንጌላውያንን በደንብ ያጠና መሆን አለበት። አሁን ከጊዜው አንፃር የዲያቆናት ማነስም ተከስቶ የነበረበት ዘመን ስለነበረ በሀገራችን አንዳንድ ገጠር ላይ ዲያቆናት ስለሌሉ መምህራኖች እኛ እናስተምራለን፣ ቃል እንገባለን፣ እናስተምራቸዋለን እያሉ ብዙ ዲያቆናቶችን ክህነትን እንዲቀበሉ ያደርጋሉ ማለት ነው። እና ያንን ከተቀበልን በኋላ ክህነቱን መቀበላችን ሳይሆን ጥፋቱ ከተቀበልን በኋላ ለትምህርት የተጋን መሆን አለብን ማለት ነው። እና ዲያቆናት ይሄን ማድረግ አለባቸው እላለሁኝ። አመሰግናለሁ። እግዚአብሔር ይስጥልን። ማድረግ ያለባቸውን እና የሌለባቸውን ነገር በሚገባ ከመጽሐፍ ቅዱስ እየጠቀሱ አብራርተውልናል ዲያቆን ዮሴፍ። እንግዲህ በድጋሚ ወደ ዲያቆን መልካሙ ነው የሚሄደው። ለነሱ የሚሆነው ጥያቄ እንግዲህ በትምህርት ጊዜያችሁ እንግዲህ ባለማስተዋል ሊሆን ይችላል፣ ነገሮችን ደግሞ በጥልቀት ካለማየት ሊሆን ይችላል። የትርጉም ለውጥ ማምጣቱን ሳታውቁ ሳትረዱ አሁን ላይ ግን ያስተካከላችሁት የተማራችሁት እና ያለፋችሁት ቃለ እግዚአብሔር ካለ እርሱን አንዳንድ ነገር ብትሉንና ያመጣውን ደግሞ የትርጉም ለውጥ ብትነግሩን የሚል ጥያቄ ነው። እሺ እግዚአብሔር ይስጥልኝ። እንግዲህ አሉ ለምሳሌ እኔን ትዝ ይበለኝ እንጂ
በጣም ብዙ አባቶች ካህናት ብዙ የሚያስታውሷቸው ይኖራሉ። ነገር ግን እኔ ካስታወስኳቸውና ካየኋቸው አንዳንድ ስህተቶች እነሱን እነግራቸዋለሁ። ይህን እንግዲህ በመጀመሪያ የምናውቀው መጻሕፍትን ስናነብ እንዲሁም ደግሞ ግዕዝ ቋንቋን ስናውቅ ነው። እንግዲህ ግዕዝ ቋንቋን ማወቅ ግዴታ ለቅኔ ተማሪዎችና አቋቋምና ከዛም በላይ ለሚማሩት ብቻ አይደለም። ግዕዝ ቋንቋን ማወቅ ማለት ነው። ግዕዝ ቋንቋን ማወቅ ከሆነ ሁሉም ምዕመናን፣ አለዚያ ደግሞ ዲያቆናት፣ ከዲያቆናት ጀምሮ ያለው ሙሉ ካህናት ግዕዝ ቋንቋን የማወቅ ግዴታ አለበት። ምክንያቱም የሚያዜመውን፣ የሚያነበውን፣ የሚጸልየውን ጸሎት የሚያውቅበት ስለሚሆን ግዕዝ ቋንቋን ማወቅ አለበት ማለት ነው። ስለዚህ ያን ግዕዝ ቋንቋ እያወቅን ስንሄድ መጀመሪያ የነበሩትን ስህተቶች እያወቅን እንሄዳለን። በመጀመሪያ ከትንሹና ሁላችንም ከምናውቀው ስንነሳ ለምሳሌ አትብ ገጼ ወኩለንታዬ የሚለውን ድሮ በትምህርት እያለን ወኩለምታዬ እንማረው ነበር ማለት ነው። ወኩለምታዬ በን ቦታ ምን እንትን እያልን እንትን እንለው ነበር ማለት እንጸልየው ነበርና ወኩለምታዬ ሳይሆን ትክክለኛው ወኩለንታዬ ነው ማለት ነው። ሁለመናዬ ነው፣ መላ አካላቴን እንደማለት ነው። ወኩለምታዬ የሚለው ምንም ትርጉም የለውም፣ ወኩለምታዬ ነው ማለት ነው። ከዛ ሲቀጥል ደግሞ በስመ አብ ወወልድ ወመንፈስ ቅዱስ የሚለው በስመ አብ ብሎ መጨረሻውን ምን ያደርጋል? እንደዛም ስናደርግ ነበር። እንዲሁም ደግሞ በስመ አብ ወልደ መንፈስ ቅዱስ ይባላል። ይሄ በጣም ስህተት ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ የሚለውን በስመ አብ ወወልድ መንፈስ ቅዱስ እየተባለ በስህተት ይባል ነበር እና ሮም ትኩረት ከመስጠት በፊት እንዲህ ስል ነበርኩ ማለት ነው። ከዛም በኋላ ግን ትኩረት እየሰጠሁበት ሲሄድ መጻሕፍትን እያነበብኩ ሲሄድ እያስተካከልኩት መጥቻለሁ ማለት ነው። ከዛ ሲቀጥል ደግሞ ጸሎተ ሃይማኖት ላይ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ወሐይድ ዘህልው ምስሌሁ እምቅድመ ይትፈጠር ዓለም የሚለውን እምቅድመ ይትፈጠር ብለን ዓለም ብርሃን ወደሚለው እንወስዳለን ማለት ነው። ስርዓተ ነጥብ በእያንዳንዱ በመጻሕፍትም በዓለማዊ መጻሕፍትም ሊሆን ይችላል፣ እንዲሁም ደግሞ በቤተክርስቲያን መጻሕፍት ትልቅ ዋጋ አላቸው ማለት ነው ስርዓተ ነጥብ። ስለዚህ እምቅድመ ይትፈጠር የሚለው እምቅድመ ይትፈጠር ዓለም ብሎ ምዕራፍ ያለውን የሚያርፈውን ነገር ግን እምቅድመ ይትፈጠር ካልን በኋላ ዓለም ብርሃን ወደሚለው ከወሰድነው ስህተት ነው የሚሆን ማለት ነው። ዓለም ከመፈጠሩ በፊት ተብሎ ነው የሚተረገመው። ከዛ ብርሃን ዘእምብርሃን ይላል፣ ከብርሃን የተገኘ ብርሃን ተብሎ ወደዛኛው ብቻ ይተረጉማል እንጂ ባን ላይ እምቅድመ ይትፈጠር ዓለም ብርሃን አይባልም ማለት ነው። ልክ እንዲሁ የወድስዋ ላይ ብዙ አባቶቻችን ያው ተናግረዋል፣ አስተምረውናል። ይቤላ መልአክ ለማርያም ተወከፍዮ ለቃል ሀቤኪ የመጽኦ ማኅፀነ ዘኪ ሀደር እፎ ቤተ ነዳይ ሀደረ ከመ ምስኪን የሚለው ማለት ነው። እምሰማያት ወረደ ብሎ ይተረጎማል፣ ይነበባል። ነገር ግን እምሰማያት ወረደ ከመ ምስኪን አይባልም። እንደ ምስኪን ከሰማያት ወረደ የሚሉት እንደዚህ አይነት ስህተቶች በጣም ብዙ ስህተቶች አሉ። እነዚህ ትኩረት እየሰጠንባቸው ስንሄድ እና መጻሕፍትን እያነበብን ስንሄድ እናውቃቸዋለን። ከዚህ በመቀጠል ወደ ዜማው ስንመጣ በመጀመሪያ መልክዐ ስዕል ላይ ሰላም ለስዕልኪ ወለስዕለ ወልድኪ በመትሎ እንተ ነገር የሆነ መንገላ አቃሪው ሳሉ ዝንቱ ወልድኪ ለናትናኤል ዘይተከሎ ከመያበም ይጽድቆ ወይ ጸጎል የሳይሎ ድንግል በእንቲአዬ አብዝሂተን ብሎ የሚለውን ድንግል በእንቲአኪ አብዝሂተን ብሎ የሚሉ ካህናት አሉ። እንደዛም ስንል ነበር ማለት ነው። ትኩረት ካለመስጠታችን የተነሳ ማለት ነው። ድንግል በእንቲአኪ አብዝሂተን ብሎ ማለት ድንግል ሆይ ስለራስሽ የሆነ ጸሎትን ልመናን አብዥ እንደማለት ነው። ላቲ ስብሐት። ነገር ግን ትክክለኛው የቤተ ክርስቲያናችን መጻሕፍት የሊቁ ድርሰት ድንግል በእንቲአዬ አብዝሂተን ብሎ ስለኔ ብለሽ ልመናን ጸሎትን አብዥ እንደማለት ነው። እንዲሁም ደግሞ በመልክዐ ውዳሴ የሰኞ መልክዐ ውዳሴ ላይ ተፈሲ እንዘንብ ለቤተልሔም ወድሳ እስመ ወለድኪዮ ባቲ ለክርስቶስ ዘይቄድሳ ማርያም ጽጌ ዘትምእዚም ፈርከሊሳ ይማኦ ጽድቀ ዚአኪ ለዘዚአየ አበሳ የሚለውን
ይማኦ ጽድቀ ዚአየ ለዘዚአኪ አበሳ በሚል ተቀይሮ ይባላል ማለት ነው። ይሄ ስህተት ነው። ልክ እንዳሁኑ ቀድሜ እንደነገርኳችሁ ማለት ነው። ይማኦ ጽድቀ ዚአኪ ለዘዚአየ አበሳ ማለት ያንቺ ጽድቅ ያንቺ ቅድስና ለኔ በደል ለኔ ኃጢአት ያሸንፈው እንደማለት ነው። ነገር ግን በዚህ በስህተቱ ስናየው በጣም ከባድ ኃጢአት የሚባል ነው ማለት ነው። የኔ ጽድቅ የኔ ቅድስና ላንቺ በደል ተብሎ ነው ላቲስፋት እና ይሄ እነዚህ ስህተቶች ትኩረት እየሰጠንባቸው ስንሄድ ያወቅኳቸው ናቸው እንደ ግሌ ማለት ነው። እንዲሁም ደግሞ እንትን መርገፍ ላይ መቅድመ ተአምር ላይ የቅዱስ ሚካኤል መርገፍ ላይ ቀስተ ኪዳንከ ሰላም አንሳ ኃይለከ የሚለው ማለት ነው። ቀስተ ኪዳንከ መጨረሻ ላይ ነው። በመጀመሪያ ላይ ያለው አንሳ ኃይለከ ወነአድኅነነ ቅዱስ ሚካኤል እርዳን በጸሎት ቅዱስ ሰማይ ጸነ አርዮ ጊጉይ ይማአነ ወይምስጠነ እምነገነቱ ዘኤዶም ለአዳም አቡነ ብለው የሚሉት አሉ ማለት ነው። እምነገነቱ ዘሄዶ የሚለውን እምነገነቱ ዘኤዶም ገነትና ኤዶም ገነት ስለምትባል ኤዶምን ከገነት ጋር በማያያዝ እምነገነቱ ዘኤዶም ብለው የሚያልፉት አባቶች አሁንም አሉ ትኩረት ያልሰጡበትና እምነገነቱ ዘሄዶ ነው ትክክለኛው። ሄደ ማለት ቀማ ማለት ነው። ስለዚህ አርዌ ጊጉይ ክፉ አውሬ አዳም አባታችንን ከገነቱ ያስወጣው ከገነቱ የቀማው ያ ክፉ አውሬ እኔን እንዳያሸንፈኝ እርዳኝ ሚካኤል ሆይ እርዳኝ ተብሎ ነው የሚተረጎመው። እምነገነቱ ዘኤዶም አይደለም። ስለዚህ እነዚህ ስህተቶች አሉ። እንዲሁም ደግሞ ተአምረ ኢየሱስ ከተነበበ በኋላ ስናይ አመት መጽእ ለኮንኖ ምስለ ደመ ገቧይ ጋር አማይ ጸምኩ ነፍሴ ወሰደከ ክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድር ይተዋቀሱ በእንቲአየ ተኮርወትከ በበትር ወተሰይጦትከ ከመገብር ለህዳጥ ብሩር የሚለው ከሚለው ጋር ማለት ነው። ይተዋቀሱ በእንቲአከ እንዲሁም ደግሞ ይተዋቀሱ የሚሉም አሉ። ይተዋቀሱ አይደለም ይተዋቀሱ በእንቲአየ ነው ትክክለኛው። ነገር ግን ይተዋቀሱ በእንቲአከ ብለው በስህተት የሚሉት እሰማለሁና ይህ ስህተት ነው። ይተዋቀሱ በእንቲአየ ስለኔ ያንተ በበትር መመታት ያንተ እንደ ባሪያ መሸጥ ለኔ ይከራከሩልኝ ይጸልዩልኝ ይማልዱልኝ እንደማለት ነው። ነገር ግን በስህተቱ ካየነው በጣም ኃጢአት ነው። ሎቱ ስብሐት ለክርስቶስ ላንተ ለክርስቶስ ይማልዱልህ እንደማለት ነውና ይህ በጣም ስህተት ነው። ስለዚህ ይተዋቀሱ በእንቲአየ ተብሎ መባል አለበት ማለት ነው። መጽሐፉም እንደዛ ነው የሚለው እና እንደዚህ አይነት ስህተቶች ስናያቸው ዜማ የማይሰብሩ ነገር ግን ትርጉማቸው ኃጢአት የሆኑ ብዙ ስህተቶችን እንዳርም አድርጎኛል ማለት ነው። ይሄንም እንዳርም ያደረገኝ ምንድነው? ግዕዝን ያው ብዙም ባይሆን እንደ አባቶቻችን እንደ ሊቃውንቱ ባይሆንም ግን እንደ በቂ ሁኔታ ትንሽ እያወቅኩ ስመጣ ነው እነዚህን ስህተቶች አረምኳቸውና ሁሉም ዲያቆናት የሚባል ይህን ግዕዝን እያወቀ ያሉትን ስህተቶች ድሮ ስንማር እንዲህ ብለውንም ሊሆኑ ይችላሉ። እንዲሁም ደግሞ ተዘለው መምህራኖቻችን እያስተማሩን እያለ ሳይሰሙን ያለፏቸው ሊሆኑ ስለሚችሉ ተመልሰን በማየት እንዲሁም ስንጸልይ ደግሞ በተመስጦ እንዲሁም ትርጉማቸውን እያወቅን ስንጸልያቸው ስህተቶቹ ምን ላይ እንደሆኑ እናውቃለንና ተመልሰን እያየን በትኩረት እናደርግ ብዬ ማለት ፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። መምህር ቀጣይ ጥያቄ ማቅረበው ለዲያቆን ዮሴፍ እንግዲህ የዜማ ትምህርት ተምራችኋልና የዜማ ትምህርት ስትማሩ ደግሞ የዜማ ትምህርቶች እንደምንሰማቸው ቅላጼያቸው ዜማ አባባሉ የሰዎችን ልቦና ይመልሳል እንዲሁ በመስማት ብቻ እና ከዚያ መካከል ደግሞ ትርጉሙን ብናውቀው የበለጠ የመመለስ ኃይል ይኖረዋል እና ከዚያ መካከል እንደው እስኪ ትርጉሙን ተረድታችሁት በጣም ያስገረማችሁ ከዜማው በላይ ካለ ብትነግሩ።
እሺ እግዚአብሔር ይስጥልን። ያው እንግዲህ በዜማ ትምህርት ውስጥ በተለይ ዜማ ሲባል ቅዱስ ያሬድን እናነሳለን። ብዙ የተደረሱ ድርሰቶች በቤተክርስቲያናችን አሉ። በጣም ብዙ ከሌሊት ጀምሮ በንባብ የምናገለግለው አገልግሎት በጣም ትንሽ ነው በዜማ ነው። እና ምንድነው አሁን እዚህ ጋር ወደ ጥያቄው ከመግባቴ በፊት ማንሳት የምፈልገው ነገር ምንድነው በአብነት ትምህርት ስንማር ብዙዎቻችን በሽምደዳ ህይወት ነው የምናልፈው። የግዕዝን ቋንቋ ጠንቅቀን አውቀን ሳይሆን እንደውም የኛ መምህር ምን ይሉ ነበረ? አሁን እኮ እናንተ የምትማሩት ትምህርት በጀሪካ ላይ እንደተሞላ ውሃ አይነት ነው። ዝም ብሎ ተቀመጠ ሲፈልግ ተቀድቶ ይጠጣል እንጂ ለእናንተ ምንም የሚጠቅማችሁ አይደለም። እናንተ ጀሪካ ሆናችሁ እሱ ደግሞ ውሃው ነው ብለው ይነግሩን ነበር። አሁን ምን ለማለት ፈልገው በግዕዝ የተማርናቸውን ቋንቋዎች ትምህርቱን ብንረዳው እና ቋንቋውን አውቀኑ ቢሆን የተማርነው ትምህርት በጣም ብዙ ነገር የምናውቅበት ትምህርት ነበር እና ብዙዎቻችን የባከነው ምንድነው መጀመሪያ ልጅ በመሆን ቋንቋውን ባለማወቅ ትምህርቱን ዝም ብለን እንማረዋለን። በሁለተኛ ደረጃ ደግሞ ካደግን በኋላ ጸላይ ሰናይ ሰይጣን ልቦናችንን ይደፍንብንና የምንለውን ነገር እንኳን እንዳናስተውል ይሆናል ማለት ነው። እና ምንድነው እኔ በአጠቃላይ ሙሉ የዜማ ድርሰት የሚባሉት በሙሉ ከመልኩ ጀምሮ የተሰሩበት የዜማ ልክ አባቶቻችን የሄዱበት የድርሰት መጠን በአምስት መስመር በጣም ትልቅ ታሪክን እንዴት እንደሚያስረዱ ይሄን ተምሬበታለሁ። ቋንቋው ቀስ በቀስ ያው ብዙም ባይሆን ትንሽ በተወሰነ ደረጃ እየገባኝ ሲመጣ ማለት ነው። ነገር ግን እንዳጠቃላይ እኔ የማየው ምንድነው በተለይም ስለእመቤታችን ብዙ ጊዜ ሳስብ ማህሌተ ጽጌና ሰቆቃወ ድንግል ነው አይምሮዬ ላይ የሚመጣው እና እነሱ የተደረሱበት መንገድ በሙሉ ቀስ እያልኩ የእመቤታችን ያሳለፈችውን ታሪክ በዛ ስለእመቤታችን ሲማልዱ እመቤታችንን ሲጠይቁ የነበሩ ቅዱሳን ታሪካቸው በሙሉ በማህሌተ ጽጌና በሰቆቃወ ድንግል እናገኘዋለን ማለት ነው። እመቤታችን ታሪኳን ሰምተን ሄሮድስ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያሳድደው አብራ ስትሰደድ በመንገድ የደረሰባትን መከራ ፈተና በሙሉ በማህሌተ ጽጌና በሰቆቃወ ድንግል ታሪክ መጽሐፍ ላይ አግኝቼዋለሁ ማለት ነውና እንዳጠቃላይ ብዙውን አላስተውለውም በፊት እሱን አሁን እኔ ስማር ሳጠናው አስተውየው ምናምን አይደለም ዝም ብሎ በመሸምደድ ነው። ነገር ግን አጠቃላይ አሁንም እኔ ለተመልካቾቻችን የምጋብዘው ምንድነው በአማርኛም ተተርጉሞ ይሁን በአባቶችም ጠይቀው ይህን የዜማ ክፍል አሁን ከተረዳሁት በኋላ እሱን ተረድቼው ብዙ ነገር ተጠቅሜበታለሁና ለእመቤታችን ያለኝም ፍቅር ጨምሯል ያንን በደንብ ካየውኝ በኋላ ማለት እና ምንድነው ብዙ ምዕመናን ቤተክርስቲያን ይመጣሉ የእመቤታችን ጊዜ እንደሚታወቀው ብዙ በተማሪዎች የሚሆኑ እንደዚሁ የሚኖሩ ሰዎች ማህሌተ ጽጌ ሲደርስ ይሄዳሉ ቤተክርስቲያን በጊዜ ይገባሉ 4 ሰዓት ሲሆን ማህሌት ይጀመራል። ነገር ግን ምን እንደሚባል አያውቁትም። ወረብ ሲነሳ ብቻ ከበሮ ሲሰሙ ነው የሚነሱት ብዙዎች። ነገር ግን ብዙ አባቶቻችን ማህሌተ ጽጌ እያደረሱ የሚያለቅሱ አሉ ታሪኩን እየሰሙት እና እንዴት እንደነበረ ባይምሯቸው እየሳሉ ማለት እና ከዚህ በረከት እንዳንከለከል በመጀመሪያ ሁላችንም የግዕዝን ቋንቋ ብናጠና በሁለተኛ ደረጃ ደግሞ እነዚህ ትርጓሜዎች ይገቡናል። ሁሉ ነገር ግልጽ ነው የሚሆነው። ስርዓተ ቅዳሴው ሁሉ ነገር መጽሐፍ ቅዱሳዊ ነው። ነገር ግን ቋንቋ ባለማወቅ ችግር ምክንያት እነዚህ የዜማ መጻሕፍት ሳናቃቸው ዝም ብለን እያለፍናቸው ስለሆነ በዜማ ትምህርት እንግዲህ እኔ ሰቆቃወ ድንግልና ማህሌተ ጽጌ ለኔ ዝም ብዬ አልፌው በኋላ ግን አሁን ላይ ትንሽ የተወሰነ የግዕዝ ዕውቀት መጨመር ሲጀምር በጣም ገብቶኝ ያስደሰተኝ የትምህርት ክፍል ነው። እንግዲህ ከዛ ውስጥ በጣም በማህሌተ ጽጌ ሁሌ በሳምንት የማይቀር እንዝታቅፍዮ ለሕፃንኪ ጽጌ ጻዳ ወቀይ ሀመቤተ መቅደስ ቦይኪ በለት ታምሮ ወንጽ ነይ ረግቤ ተናዝዝን ይምላ ወኔ ሰናይቴ ምስለ ገብርኤል ፍሶ ወሚካኤል ከማኬርህሩ የሚል ብዙ ሰዎችም የሚያውቁት በዜማ ለማለት እንዝታቅፍዮ ለሕፃንኪ
ጽጌ ጻዳ ወቀይ አመቤተ መቅደስ ቦይኬ በለተ ተአምር ወንስ ነይ ርግብየ ተናዘዘኒ ምላ ወነይ ሰናይትየ ምስለ ገብርኤል እሱ ወሚካኤል ከማኪረሩ ብሎ አባታችን አባ ጽጌ ድንግል ይሄን ድርሰት ደርሶልናል ማለት ነው። እዚህ ጋር እንግዲህ በነገራችን ላይ የቅዱስ ገብርኤልንም ባህሪ ያስረዳበት የአባ ጽጌ ድንግል ድርሰቱ ነው። እንግዲህ አባቶቻችን ሲተረጉሙ ምን ይላሉ? ብዙ አሁን በእኛ ባህል የገብርኤልን መባ የወሰደ ሳይጠየቅ ይለፈልፋል ምናምን እየተባለ ቅዱስ ገብርኤልን እንደ ቁጡ መልአክ አድርገው የሚስሩ አሉ። ነገር ግን አባ ጽጌ ድንግል ደስተኛ ከሆነው ገብርኤልና እንዳንቺ ደግሞ ርህሩህ ከሆነው ሚካኤል ጋር ወደ እኔ ነይ ድንግል ሆይ እያለ አባ ጽጌ ድንግል ይናገራል ማለት ነው። አመሰግናለሁ። እግዚአብሔር ይስጥልን። በዚህ መልኩ ያለውን ጥልቅ ምስጢር ሲያካፍሉን ቆይተዋል። ለታቸውም ለዲያቆናት ቃለ ሕይወት ያሰማልን። ከዚህ በመቀጠል እንግዲህ መናገር ማስተላለፍ የምትፈልጉት መልዕክት አለ እንሰጣችኋለሁ ማለት ነው። ዲያቆን መልካሙ። እሺ፣ በድጋሚ እግዚአብሔር ይስጥልኝ። ያው ማስተላለፍ የምፈልገው ምንድነው፣ ያው እኛ ዲያቆናት መሆን ያለብንና መሆን የሌለብንም በሚል በመጀመሪያ ተገልጿል። ዲያቆን ወንድማችን በደንብ አብራርተውልናል። ያን ነገር ሁላችንም ልንወስድ ይገባል። ከዛ እኔ ደግሞ ማለት የምፈልገው ምንድነው እነዚህን ሁሉ የተብራሩትን እንድንወስዳቸውና ወደ ራሳችን አምጥተን ተግባር ላይ ልናውላቸው የምንችለው ስለ ማዕረጉ ስለ ዲቁና አገልግሎት ወይም ስለ ሲመተ ዲቁና ሲገባና ስንረዳው ጠንቅቀን ስናውቀው ነውና ክብሩ ይግባል። ክብሩ ምን ያህል ከፍ ያለ ክብር እንዳለው ስንረዳው እነዛን ሁሉ ተግባራዊ እናደርጋለን ማለት ነው። አብዛኞቻችን እንደምናየው በየአድባራቱ ያሉ ዲያቆናት ያን ካለማወቅ የተነሳ ይሁን ብቻ ትንሽ የማስተካከር ነገር አለና ያ ነገር አስፈላጊ አይደለም። ማቃለል የለብንም እና ትህትናን ገንዘብ ማድረግ ይኖርብናል። እንዲሁም ደግሞ አስተዋይ መሆን አለብን። ነገሮችን ወደ መልካም አምጥተን መተርጎም። ልክ አንድ ታሪክ አለ። ቅዱስ ኤፍሬም ሶሪያዊ የሆነ ጊዜ ወደ ከተማ ይገባል። ከዛ ከተማ ሲገባ የሆነች እህት ትኩር ብላ ትመለከተዋለች። ከዛ ግን እሱ እህቴ ለምን መሬቱን እያየሽ አትሄጂም? እኔን ለምን ትመለከችኛለሽ አላት። ያን ጊዜ እሷም አንተ እኛ ሴቶች እኮ ከአዳም ጎን ነው የተፈጠርን። እኛ ከአዳም ጎን ስለተፈጠርን ከወንድ ስለተፈጠርን ማየት እንችላለን። ነገር ግን አንተ ከመሬት ስለተፈጠርክ መሬት እያየህ አለችው እና ከዛም በኋላ እሱ ግን ያን ወደ ክፉ ሳይተረጉሙ ወደ ቀናነት ተርጉሞ ታላቅ መንፈሳዊ ጥበብ እግዚአብሔር ምን ያህል ያን ስራ እንደሰራው ተምሮ ቀጥታ ሄዶ ድርሰት ደርሶበታል ማለት ነውና ነገሮችን ክፉ ሊሆን ይችላሉ፣ ድንቅ ሊሆን ይችላሉ፣ ወደ መልካም አምጥተን በመተርጎም አስተዋይ በመሆን በመጠን ስንኖር እንዲሁም ደግሞ ክብራችን ስናውቅ በዚህ ቅድስና እስከ መጨረሻው ድረስ እንጸናለንና እነዚህን ብናደርግ ማለት እፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልን። ዲያቆን እሺ፣ እግዚአብሔር ይስጥልን። አመሰግናለሁ። እንግዲህ እንዳጠቃላይ ሐሳባችንን ለመደምደም ያክል እኔ በመጨረሻ የማስተላልፈው መልእክት ምንድነው ለወንድሞች አገልጋዮችና ለሁሉም ምዕመናን በሙሉ ይህን መልእክት ለሚከታተሉት ምንድነው እንግዲህ ከላይ ያየናቸው ነገሮች አሉ። ድቁና አንድ የሚሰጥ የቤተ ክርስቲያን ክህነት ነው። ነገር ግን የጸጋ ስጦታ ልዩ ልዩ ነው እንደሚል ቅዱስ ጳውሎስ፣ መንፈስ ግን አንድ ነው እንዲል ሁላችንም የተለያየ ጸጋ ይኖረናል በያለንበት።
በቤተክርስቲያን እስከ በር እስከሚከፍቱ መቋሚያ እስከሚሰበስቡ ጸናጽል እስከሚያቀብሉ ሁሉም አገልጋይ ናቸው። የስልጣን ተዋረድ እንደዚህ ዲያቆን ካህን እየተባለ ስለሚሾም ነው እንጂ ሁሉም በየጸጋው እግዚአብሔርን ያገለግላል። ነገር ግን የአንድ አባትን ታሪክ አንስቼ አጠር ያለ መልእክት ማስተላለፍ ፈልጋለሁ ማለት ነው። በጥንት ዘመን አንድ አባት ነበሩ ይባላልና በገዳም በጣም ይተጋሉ፣ ትጉህ ናቸው። ጠዋት ማታ ያገለግላሉ። የሰርክ ጸሎት ጨርሰው በገዳም እንግዲህ ማታ ማታ ላይ የሰርክ ጸሎት ያደርሳሉ። በየሰዓቱ ጸሎት አለ። ግን እነዛ አባት ሌላው መነኮሳት ጸሎቱን ጸልዮ ወደ በዓቱ ሲመለስ እነዛ አባት ደግሞ አይሄዱም ነበር። በመቤታችን ስላድኑ ስር ይሰግዱ ነበርና ወዲያው ሌላ ስርዓት ተጀምሮ እንደገና አገልግሎት ሲጀመር በዛው እነሱ ጋር ተቀላቅለው አገልግሎት ይጀምራሉ ማለት ነው። እና እግዚአብሔርም ይህን ትጋታቸውን አይቶ እመቤታችንም በአማላጅነቷ አረድታቸው እግዚአብሔር የመፈወስንና ተአምራትን የማድረግ ጸጋ ለነዚህ አባት ይሰጣቸዋል ማለት ነው። እና በሚሰጣቸው ጊዜ ወዲያውን መፈወስ ጀመሩ። እዛ አካባቢ የነበሩ ህሙማንን ሲመጡ ይፈወሱ ጀመርና ሁሉም መነኮሳት በጣም ያደንቃቸው ጀመር እና ሲያደንቃቸው ማልቀስ ጀመሩ ይላል ማለት ነው እነዚህ አባት። እና አንድ መነኮሳት ሁሉም መጥተው ተሰብስበው አባ ለምንድን ነው የሚያለቅሱት እርሶ ምናምን ሲሏቸው ይህን እኔ የማዝነው አሉ ተአምራት ስላደረኩ ሳይሆን ሰዎች የኔን ተአምራት አይተው ሲያደንቁኝ በውስጤ ትትና እንዳይጠፋና በትዕቢት ወድቄ ከፈጣሪ እንዳልለይ ነው ብለው መለሱላቸው ማለት ነው። አሁን ምን ለማለት ፈልጌ ነው መልእክቴ በአጠቃላይ እስኪ የኛን ተአምራት ለነዚህ አባት የሰጣቸውን ተአምራት ማድረግና ሰዎችን መፈወስ ጸጋ ለኛ የተሰጠን የድቁና ጸጋ ነው ብለን እንያዘውና ይሄ ድቁና ጸጋችን ምናልባትም ሁላችን የተለያየ ማክሊት ይኖረናል። በዛ ውስጥ አንዳንዱ የማንበብ ጎበዝ የማንበብ ጸጋ ያለው ዲያቆን አለ። አንዳንዱ ደግሞ በጣም ድምጻዊ የሆነ ዲያቆን አለና ይሄ እንግዲህ ሰልፍ ፕሮሞሽን የሚባል አሁን በዘመናችን ትልቅ ፈተና የሆነ ራስን የማሳየት የሰዎችን አድናቆት መፈለግ የሚባል በማህበራዊ ሚዲያም ሆነ በአካል እንቅስቃሴያችን የምናደርገው ነገር አለ ማለት ነው። ስማችን እንዲገን ፈልገን ነገር ግን እውነተኛ ክርስቶስን አገልግሎት ትተን ወደ ራሳችን የማስተዋወቅ ወይ ደግሞ ሰልፍ ፕሮሞሽን ወደምንለው የምንሄድበት ነገር እንዳይፈጠር ሁላችንም አጥብቀን ልናስብበት ይገባልና ድቁናም ሆነ ማንኛውም ቤተክርስቲያን አገልግሎት መድረክ ላይ ወጥቶ ለመታየት ሳይሆን በክርስቶስ ፊት በትህትና ለመቆም መጠቀም አለብን። ስለዚህ ሁላችንም ከውጭ ጫጫታ ይልቅ የውስጣችንን መንፈሳዊ ሰላም እንጠብቅና ስራችንን ሁሉ ለሰዎች ክብር ሳይሆን ለእግዚአብሔር ምስጋና ማድረግ ይገባናል ስል መልእክቴን አስተላልፋለሁ። አመሰግናለሁ። እግዚአብሔር ይስጥልን፣ ለሁላችሁም ቃለ ሕይወት ያሰማልን። ይህንን በመሰለ መልኩ ታስተምሩን ስለቆያችሁ እናመሰግናለን። ለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን።
ዲያቆናት ይብልዋ ለማርያም ዲያቆናት ይብልዋ ወይ ጸጎን ሳይሎ ድንግል በእንቲአዬ አብዝሂተን ብሎ ባለማስተዋል ሊሆን ይችላል። ነገሮችን ደግሞ በጥልቀት ካለማየት ሊሆን ይችላል። የትርጉም ለውጥ ማምጣቱን ሳታውቁ ሳትረዱ አሁን ላይ ግን እንዝ ታቅፍዮ ለሕፃንኪ ጽጌ ጻዳ ወቀይ ሀመቤተ መቅደስ ቦይኪ በለት ታምሮ ወንስ ነይ ርግቤ ተናዝን ይምላ ወኔ ሰናይቴ ምስለ ገብርኤል ፍሱ